ባለፉት 2-3 ቀናት ግጭት ተከስቶ ነበር በተለይ ከዚህ ከባንዲራ ጋር ተያይዞ ማለት ነውና ባንተ እንዴት ይታያል? እስኪ ይሄ ግጭት አላግባብና አስፈላጊ ያልሆነ በማንኛውም መመዘኛ ትክክለኛ ያልሆነ ግጭት ነው። በዚህ ሀገር ውስጥ ትግል ያካሄድ ነው። ለ50 ዓመት ስንታገል የነበረው ባለፉት ጥቂት ዓመታትም ከፍተኛ መስዋዕትነት የተደረገበት ትግል የሀሳብን በነፃነት የመግለጽ ሰው በመረጠው ፓርቲ መተዳደር የመረጠውን አርማና የባንዲራ የማውለብለብ መብቱ የሚከበርበት ሀገር ለመመስረት ነው። በአጠቃላይ የዲሞክራሲያዊ ስርዓትን ለመገንባት ነው እዚህ ሀገር የተጋገል ነው። ይህ ማለት የምንወደውን ብቻ የምንደግፍበት ሳይሆን የማንወደውንም የምናከብርበት ስርዓት ለመገንባት ነው የታገል ነው። ከዚህ አንጻር ሰሞኑን እየተደረገ ያለው ጥቃት ትክክለኛ አይደለም። የተለያዩ ፓርቲዎች ወደ ሀገር እየገቡ ነው። በተገኘው ድል የጠቅላይ ሚኒስትሩ የፖለቲካ ምህዳሩን አስፍቶታል። በዚህ ሀገር ታይቶ የማይታወቅ አይነት ተስፋ በዚህ ሀገር ተፈጥሯል። በዚህ ሀገር ታይቶ የማይታወቅ አንድነት በዚህ ሀገር እየተፈጠረ ነው ያለው። በዚህ እድል በመጠቀም በረጅም ጊዜ ሲታገሉ የነበሩ ፖለቲካል ፓርቲዎች ወደ ሀገር ሲገቡ የእነሱ ደጋፊዎች ሞቅ ያለ አቀባበል እያደረጉላቸው ነው ያሉት። እስካሁን በሰላም ነው እየተካሄደ ያለው። ሰሞኑን ደግሞ የኦነግ አመራሮች ወደ ሀገር ይገባሉ። ኦነግ ማለት በኦሮሞ ሕዝብ ትግል ውስጥ ከፍተኛ ሚና ያለውና ከፍተኛ ቦታ ያለው ድርጅት እንደመሆኑ ኦሮሞዎች ከተለያየ አካባቢ ሊቀበሉት እየመጡ ነው ያሉት። በዚህ ረገድ የድርጅቱን እና እንዲሁም ደግሞ የትግል አርማ የሆነውን ባንዲራ ይዘው በሚወጡ ወጣቶች ላይ እየተደረገ ያለው ወከባ፣ ጥቃት ብዙ ህይወት እስካሁን እየቀጠፈ ነው ያለው። ይህ በጣም የሚያሳዝን በጣም ያልጠበቅነውና ያሳዘነን ወደፊትም በማንኛውም ቡድን ላይ መደገም የሌለበት ወንጀል እንደሆነ ማየው። ሌላው እንግዲህ የኦነግ ከፍተኛ አመራሮችም ትናንት በተለያዩ ሚዲያዎች ላይ ገለጻ ስተዋል ወይም ደግሞ ሀሳባቸውን ከዚህ ከግጭቱ ጋር በተያያዘ ሲያነሱ ነበር እና በተለይ እነዚህ ግጭቱ እየተከሰተ ያለው እኛም በፍጹም የሚወክልም አይደለም ብለዋል እና እሱስ እንዴት ይታያል? ስለዚህ ግጭቱስ የማን ነው ማለት እንችላለን? እንደዚህ አይነት ነገሮችን እየፈጠሩ ያሉት እነማን ናቸው ማለት ይቻላል? ይህን ነገር ስንመረምረው ነበረ። ይሄ ግጭት የማንንም ብሔር የሚወክል አይደለም። ኢንፋክት ማንኛውንም ኃላፊነት የሚሰማበት የፖለቲካ ድርጅት ይሄን ነገር እያደረገ እንዳለ አይታየንም። በነገራችን ላይ ወደ ከተማ የገቡት ያሉ ወጣቶች በከፍተኛ ዲስፕሊን ማንኛውም መከላከያም ሊመሰክር ይችላል፣ ፖሊስም ሊመሰክር ይችላል፣ ህዝቡም ሊመሰክር ይችላል። በከፍተኛ ዲስፕሊን በከፍተኛ ጥንቃቄ ነው እየተንቀሳቀሱ ያሉት። ለምሳሌ መንገድ ላይ ባንዲራ ሲከቡ ነበረ። የፌዴራል ፖሊስ ኮሚሽነሩ ወጥቶ መቀባት ትክክል አይደለም ሲል ወዲያው ነው ያቆሙት። ስለዚህ ህግን የሚያከብሩ ባለስልጣናትን የሚያከብሩ ለሀገር ሰላምና ለሀገር አንድነት የቆሙ ባለፈው 4 ዓመታት ደግሞ ደማቸውን ከስክሰው ጓደኞቻቸውን ወንድሞቻቸውን እያጡ የመጡ ወጣቶች ናቸው። ከፍተኛ የሆነ ቁጭትና ንዴት ያለባቸው ቢሆኑ ያንን ንዴትና ቁጭት ውጠው በዲሲፕሊን ነው እየገቡ ያሉት። ጥቃት እየደረሰባቸው ያሉት እስካሁን ማደራጀ የሚለው ሙሉ በሙሉ ያልደረስንበት ግን ሌላ ይቅርና የአዲስ አበባን ህዝብ የማይወክሉ የአዲስ አበባን ወጣቶች የማይወክሉ ወሮበሎችና ድርዮች ናቸው ይህን ጥቃት እያደረጉ ያሉት። በፖሊስም እየደረሰበት እንዳለውና እኛም እያየን ያለ ነው። በተደራጀ መልኩ ተከፍሏቸው የመጡ የተወሰኑ ወጣቶች ናቸው ይህን ጥቃት እያደረሱ ያሉት። ሌላኛው ደግሞ አቶ ጀዋር እንግዲህ ሀገሪቱ በተለይ ካለፉት 3 እና 4 ወራት ወደዚህ በለውጥ ሂደት ውስጥ ትገኛለች እና ይህ እንደዚህ አይነቱ ግጭቶች መከሰታቸው በለውጥ ሂደቱ ላይ ምን አይነት አሉታዊ ተጽዕኖ ያሳድራል? ይሄ ለውጥ እንግዲህ የተወሰኑ ቡድኖችን የተወሰኑ ግለሰቦችን ስልጣን አሳጥቷል። ያላቸውን የበላይነት ያላቸውን የኢኮኖሚና የተለያየ የበላይነት የሚያሳጣቸው እንዲሁም ደግሞ ሲፈጽሙ ለነበረው ወንጀል ለተጠያቂነት ሊያመጣል ብለው የሚፈሩ ኃይሎች ይህን ለውጥ ለማቀልበስ ከፍተኛ ጥረት ሲያደርጉ እንደሆነ ይታወቃል። ከዚህ በፊት በአዋሳ በሶዶ በተለያየ አካባቢ እንዲህ አይነት ግጭቶች እንዲነሱ ቀስቅሰው በህዝቡ ርብርብ እንደቆመ እናውቃለን። በሶማሌ ክልል የደረሰውን ፍጅትና ጥቃት እናውቃለን። ያም በህዝቡና በመንግስት ትብብር የከሸፈበት ሁኔታ ያለው። በድሬዳዋም የተደረገው ሁኔታ በቁጥጥር ስር ነው ያለው። አሁን በመዲናዋ እየተሞከረ እንደሆነ ያለ ነው የምናየው። ህዝባችን መረዳት ያለበት ይሄ ለውጥ በከፍተኛ መስዋዕትነት የመጣ ለሀገሪቷን ከመበታተንና ከአደጋ ያዳነ ለህዝባችን ከፍተኛ የተስፋ ጮራ ያፈነጠቀ ስለሆነ በህዝቡ ርብርብ ወደፊት መቀጠል አለበት። ይህን የሚቀሰቅሱ ኃይሎችም ደግሞ መገንዘብ ያለባቸው ነገር አለ። ከእንግዲህ በኋላ ይቺ ነገር ወደኋላ ማስቆም አይቻልም። ወደ ዲሞክራሲ የምናደርገው ግስጋሴ፣ ወደ ሰላምና አንድነት የምናደርገው ግስጋሴ በወሮበሎች ጥቃት ፈጽሞ የሚቀለበስ አይደለም። ወጣቶቹም ለቄሮዎችም ማስተላለፍ የምፈልገው በከፍተኛ ጥንቃቄ እንዲንቀሳቀሱ ነው። መብታቸውን እንዲያስከብሩ፣ የሌላውን መብት እንዲያከብሩ ነው። ስለዚህ ይህንን ደግሞ እየሰሙና እየተገበሩት ነው ያሉት። የአዲስ አበባ ህዝብም እየመጣ ያለው ህዝብ የሚወዳቸው
አካባቢ የመጣ ያለው ህዝብ እነሱን ተማምኖ በከተማ ውስጥ ድሉንና ነጻነቱን አብሯቸው ሊያከብር እየመጣ ያለ እንጂ ከተማውን ለመጉዳት ከተማውን ለማጥቃት የሚመጣ አይደለም። ስለዚህ ይህ ለውጥ የሁላችንም ነው። ከዚህ ለውጥ ተጠቃሚ ሁሉም ህዝብ ነው። ይህ ለውጥ ኢትዮጵያን በዓለም ላይ እያስከበረ ያለ ለውጥ ነው እና ይህን ለውጥ መንከባከብ አስፈላጊ ነው የሚታይ። አዲስ አበባ ህዝብ ከሚቀበሉት ከተወላጁ ማለት ነው እንዲሁም ከሌሎች ምን ይጠበቃል? እንዴት ነው መቀበልና ማሳለፍ ያለብን የሚለው ቄሮ እንግዲህ ዓለም የመሰከረለት ዲስፕሊን አለው። የዓላማ ጽናትና የዓላማ አንድነት አለው። የአሸናፊነት ሚስጥሩ ዲሲፕሊኑ ነው፣ በስትራቴጂ መመራቱ ነው። ስለዚህ በሚያደርጉት እንቅስቃሴ ሁሉ ውስጥ አንድም ንብረት እንዳይጎዳ፣ አንድም ግለሰብ እንዳይጎዳ ጠባጫሾችና ነገር ፈላጊዎችን ራሱ ከመጋፈጥ ይልቅ ለፖሊስ እየጠቆመ ከፖሊስና ከመከላከያ ጋር እየተባበረ ነው ወደ ፊት መሄድ ያለበት። በማንኛውም ሁኔታ ለትንኮሳ የትንኮሳ መልስ መስጠት የለበትም። ለጸብ የጸብ መልስ መስጠት የለበትም። ለግጭት የግጭት መልስ መስጠት የለበትም። በጸባውን አሳምሮ በዓላማው ላይ ጸንቶ አመራሩን የመቀበል ስራ መስራት አለበት። የከተማ ህዝባችንም ቃል መገባለት ይህ ወጣት እነሱን የማጥቃት ንብረት የማውደም ምንም አይነት ፍላጎት የለውም። እንደማያደርግም በእርግጠኝነት መናገር እችላለሁ። ባለፉት ቀናት ብዙ ወንድሞችን ያጣንበት ሁኔታ ያለው፣ ብዙ ልጆች በመቶዎች የሚቆጠሩ የቆሰሉበት ሁኔታ ያለው። ያም ሆኖ ሳለ በእልህና በቁጭት በቂም በቀልነት እንቅስቃሴ አልተካሄደም። ይሄ አስተማማኝ የሆነ ጠንካራ ድርጅታዊ አቅም ያለው ንቅናቄ ነው። ይሄ ንቅናቄ በዲሲፕሊን ነው የሚንቀሳቀሰው። ስለዚህ የከተማችን ህዝብም የመዲናዋ ህዝብ መተባበር መቻል አለበት፣ መደናገጥ የለበትም። ይህ ዝግጅት በጥሩ ሁኔታ እንዲጠናቀቅ በሰላም እንዲጠናቀቅና ሰው ወደ የቤቱ በሰላም እንዲሄድ የከተማው ህዝብ ሊተባበር ይገባል። ከተቻለ መጠን ለግጭቶች የሚገፋፉና ለችግር የሚገፋፉ ነገሮችን ማስወገድ በተቻለ መጠን ዝግጅቱ እስኪጠቃለል ድረስ ወይ በአደባባዩ ሄዶ መቀላቀል፣ ካልሆነ ደግሞ በቤት መቆየቱ ጠቃሚ ነው ብዬ ነው የማስበው። ፖሊስና መከላከያም ያለውን ኃላፊነት በከፍተኛ ጥንቃቄ እና ሀገራዊ ስሜት ሊንከባከብና ሰውን ማስተላለፍ መቻል አለበት። እየተደረገ ያለው በየተለያዩ ቦታዎች ጥሻዎች ውስጥ በመጠበቅ ነው ልጆቹ ላይ ጥቃት እየደረሰ ያለው። ይህንን ደግሞ ሰው እንዳይጋጭ መከላከያና ፖሊስ በያዙት መንገድ እያደረጋጉ እንዲሄዱ ጥሪ ያቀርባለሁ። ደጋግሜ የምለው ይህ ለውጥ ልንከባከበው ይገባል። ይህ ለውጥ ከፍተኛ እድል ለዚች ሀገር አምጥቷል። ይሄን እድል መጠቀም ያስፈልጋል። ልዩነቶች አሉ በዚህ ሀገር ውስጥ። በባንዲራ ላይ ልዩነት አለ፣ በተለያዩ በህግ ላይ ልዩነት አለ፣ በተቋማት ላይ ልዩነት አለ። ልዩነትን ግን በድንጋይ ልንፈተው አንችልም፣ በገጀራ ልንፈተው አንችልም። ልዩነትን መፍታት የምንችለው በመወያየትና በመደራደር ነው። ከዚህ በፊት እንደመጣው እንዳልኩት በአሁኑ ወቅት በኢትዮጵያ የሚያስፈልገው መረጋጋት ነው። የፖለቲካ ልሂቃኑ የፖለቲካ አመራሩ ከውጭም ያለው በውስጥም ያለው በተቃዋሚም ያለው በመንግስት ያለውም ለዚች ሀገር የሚሆን ህግ ለዚች ሀገር የሚሆን አካሄድን ተወያይቶ መንገድ እንዲያሳምሩልን ከፈለግን ጊዜ ልንሰጣቸው ይገባል። ልንረጋጋ ይገባል። የአእምሮ እረፍት ልንሰጣቸውና ሙሉ በሙሉ አቅማቸውንና አስተሳሰባቸውን መፍትሄ በማምጣትና ይቺን ሀገር በማሻገር ላይ እንዲያነጣጥሩ ማድረግ መቻል አለብን። ከዚህ አንጻር ወጣቶቹ ከብጥብጥና ከግጭት መላቀቅ አለባቸው። ለኦሮሞ ወጣቶች ማስተላለፍ ፈልገው አንድም ብሔር እናንተን እያጠቃ አይደለም። አንድም የፖለቲካ ድርጅት እናንተን እያጠቃ አይደለም። እናንተን እያጠቃ ያለው በተወሰኑ ቡድኖች እየተከፈለ ያለው የዱርዬና የቦዘኔዎች ርብርብ ነው። የታገልነው ደግሞ ከቦዘኔዎች ጋር ግብግቡ ስለመውጣት አይደለም። የታገልነው ለቂም በቀል አይደለም። የታገልነው ለብጥብጥ አይደለም። የታገልነው ለሰላም፣ ለዲሞክራሲና ልማት የሰፈነበት ህብረ ብሔራዊ ፌዴራል ስርዓትን ለመገንባት ነው። ያን ስርዓት እየገነባን ነው፣ እየሰራን ነው ያለ ነው። በእልህና በቁጭት ተነሳስቶ ይሄንን እድል ማጨናገፍ አያስፈልግም። ህዝባችን አንድነቱን ሰላሙን አስከብሮ መሄድ አለበት። እንግዲህ ነገ በሰላም እንደምናጠናቀቅ ተስፋ እናደርጋለን። እኛም እየተከታተልን አስፈላጊውን ምክር ሀሳብ እየሰጠን እንሄዳለን። እኔም አመሰግናለሁ። አርቲስትና አክቲቪስት ታማኝ በየነ እንግዲህ በኦነግ ኃይሎችን ለመቀበል በአዲስ አበባ የተለያዩ ዝግጅቶች እየተደረጉ ነው የሚገኙት። ይህን ተከትሎ በአዲስ አበባ የተለያዩ አካባቢዎች ግጭቶች ተነስተዋል። በተለይ ከባንዲራ ጋር በተያያዘ ማለት ነው። ምናልባት እንደው ሁኔታውን እንዴት ተመለከትከው? አመሰግናለሁ። እንግዲህ የሕክምና ባለሙያ ባልሆነም እንደ ሰው ወደ ሆስፒታል እየተራመደ ገብቶ ሰርጀሪ ሊያደርግ ይችላልና ግን ሰርጀሪውን ጨርሶ ሲወጣ ሩጥ አይባልም። ያው ያቀው የነበረውን የመራመድ ነገር በሰው ተደግፎ ቀስ ብሎ ነው የሚራመድ ፕሮሰስ አለውና ይሄ የተከሰተው ችግር የሚጠበቅ ነው ሊሆን ይችላል። ግን ከዚህ
ብዙ መማር አለብን ብዬ አስባለሁ። የተለያየ ሀሳብ ማስተናገድ አለብን። የዲሞክራሲ መሰረቱ እሱ ነው እያልን ስንሰብክ ኖረናል። የዓለም መንግስታትን በተለያየ ቦታ እኛ ለዲሞክራሲ ብቁ ነን፣ ተቻችለን መኖር የምንችል ህዝብ ነው እያልን ስንጮህ ቆይተናል። አሁን እድሉን ስናገኝ ደግሞ መጠቀም ካቃተ መልሰን እኛ ጥያቄ ውስጥ የምንገባው። መንግስት እድሉን ሰጥቶናል፣ ሀሳባችን መግለጽ እንችላለን፣ የፈለግነው ማድረግ እንችላለን። ይሄንን በፕሮሰስ መልክ ስታየው የሚጠበቅ ቢሆንም ከዚህ ከፍ ብለን መታየት አለብን ብዬ አስባለሁ። የኦነግ አመራሮች ይመጣሉ ተብሏል። ከዚህ በፊት የተለያየ ፖለቲካ እምነት ያላቸው ገብተዋል። እኔ ራሴ ከሀገሬ ውጭ ነበርኩ። ከህገ መንግስቱ ጀምሮ የማይስማማኝ ብዙ ነገር አለ። ግን ፕሮሰስ ነው። የማይመስለንን ማንስማማባቸውን ሀሳባችንን አደባባይ ላይ አውጥተን ተከራክረን አሸናፊ ሀሳብ የሚገዛት አገር እንድንሆን ነው የምንታገለው እና የተፈጠረው ችግር የሚጠበቅ ቢሆንም ግን በዚህ ደረጃ መስፋትም የለበትም። ምክንያቱም አሁን አንዳንዱን እንደሰማሁት ቀለም በመቀባት ሰንደቅ ዓላማ በመያዝ የመጣ ግጭት ነው። ከዛ በላይ እዛ መሬት ላይ ምናልባት ለዚህ ቀን መምጣት ወይም እንዲህ ሀሳባችን ለመግለጽ ደማቸውን ያፈሰሳሉ እና በዛ ልክ መጣላት የለብንም። ይሄ እኔ ራሴ አቶ ዳውድ ኢብሳ የኦነግ ሊቀመንበር ናቸው። ሲመጡ በቀበላቸው ደስ ይለኛል። ያ ማለት የኔ ሀሳብ ነው የሳቸው ሀሳብ ይገጥማል ማለት አይደለም። እኛ የተለያየ ሀሳብ አለን። ሀሳባችንን ለህዝብ እናቀርብ። ህዝብ የመረጠውን ይምረጥ በሚል ነው እንግዲህ የተደከመው እና ብዙ አመት ብዙ ጊዜ ታፍነን ተረግጠን ስለቆየን ነፃነቱ ሲገኝ ምናልባት ፕሮሰስ የማድረጊያ ጊዜ አጣን መሰለኝ። እንዲህ አይነት ግጭት ተፈጥሯል። ግን አሁንም ቅን የሚያስቡ መቻቻልን የሚያውቁ በሁሉም ኢትዮጵያውያን ውስጥ አሉ። ይሄን ነገር ረገብ አድርገን እጅ ለእጅ መያያዝ ነው ያለብን። ያ እኛ የምንፈልገው በየቦታው አለ፣ መቻቻል ነው አለ። ለዚህ ምሳሌ የሚሆንን እምነቶቻችን በኢትዮጵያ ውስጥ ያሉት ክርስትናና እስልምና ብቻ ምልክት ሊሆኑ ይችላሉ። መንግስት ገብቶ በእምነቶች መካከል ችግር ሊያመጣ ይችላል። ህዝብ ግን እምነቱን ጠብቆ ወደ መስጊድም ሲሄድ ወደ ቤተክርስቲያንም ሲሄድ ተጋጭቶ አያውቅም እና ኢትዮጵያ የመቻቻል የተለየ ሀሳብን የማስተናገድ አዲሶች አይደለንም። ግን ብዙ ታፍነን ስለቆየን የተፈጠረ ሊሆን ይችላል ብዬ ነው የማስበው። የኦነግ አመራሮች እየተደረገ ያለው ነገር አሁን የኛን ድጋፍ የተያዘ ቢሆንም ግን ድርጊቱ በፍጹም እኛን የሚወክለን አይደለም። እንዲህም ብለን አላስተማርናቸውም። ለባንዲራ ለውጥ አይደለም በዋነኝነት የታገድ ነው ለዲሞክራሲ ነውና ማአት ነገሮችን ገልጸዋልና ስለዚህ አሁን እንዲህ ከሆነ ይሄ አሁን የማን ነው ማለት ይቻላል እንደሆነ እስኪ እንግዲህ ይኸውልህ አንድ ወጣትነት አለ፣ ስሜታዊነት አለ። እንዳልኩ ብዙ ታፈነን ስለቆየን ነፃነቱን ስናገኝ መብታችንን ብቻ ይመጣ ግዴታችን የመርሳት ነገር ይመስለኛል። የፖለቲካ አመራር ላይ የተቀመጡ ሰዎች ከዚህ የበለጠ ስለሚያስቡ ይህንን ይገፋሉ ብዬ አላስብም። ወጣቶችም ቢሆን ለጊዜያዊ ስሜት የተፈጠረ ነው ይመስለኝ እና አሁንም የአንድ ሀገር ልጆች በተለያየ ሀሳብ ዙሪያ የቆሙ ግን ዞሮ ዞሮ መኖሪያቸው ይቺ ሀገር ነች። ይቺ ሀገር ከሌሎች ሀገሮች ወደ ኋላ ቀርታለች። ሀሳባችንን እንደ ልባችን አልገለጽንም ስንል ቆይተን ቻሌንጁ ለራሳችን ሲሰጠን ግን መልሶ እኛ ላይ ይሄ ነገር መፈጠር የለበትም እና ግለሰቦች የተለያየ ፍላጎት ያላቸው አሉ። ይህንን የተከፈተውን እድል እንዳይቀጥል የሚፈልጉም ሊኖሩ ይችላሉ እና ሁሉም ሰው ግራና ቀኝ ማየት አለበት። እኔ ከመንግስት ጎን ቆሜ ለመናገር ይከብደኛል። ስንት ዓመት ዳር ነኝ እያልኩ ቆይቼ ግን የመንግስትንም ፍላጎትና ስሜት ወይም ትዕግስት ባንፈታተን ጥሩ ነው። ምክንያቱም ብዙ እኮ የተለያዩ ድርጅቶች ገብተዋል። ምንም አዲስ ነገር አይደለም። እንኳን ሌላ እኔም ስገባ እኔን የሚደግፉ ሰዎች ወጥተዋል። እኔ እንደሚቃወሙ አውቃለሁ። ይሄን እኮ መቀበል አለብን። በግድም በውድም እንዲህ ነው የምንኖረው። የማንወደው ሀሳብ የማንወደው ምልክት ፊታችን ላይ ይመጣል። የደከምነው ግን ይህ የማንወደው ሀሳብ በውይይት በክርክር በአደባባይ ወጥቶ በሀሳብ ስናሸንፍ አብረን ስንሸነፍም አብረን ለመኖር ፈቃደኛ መሆን ማለት ነው እና እኔ እንደው ይሄን የሚመለከቱ ወጣቶች ትግስታቸውን ከዚህ በፊት ይሄን በፕሮሰስ ገፍቶን ስሜታዊ ቢያደርገን እንኳን ታጋሽ ሆነን ወደ ጨለማ ዘመን እንዳንሄድ። ምክንያቱም ፈለግንም አልፈለግንም ይቺ ሀገር የጋራችን ነች። እሷ ስትኖር ነው ይሄ ሁሉ ነገር የሚሆነው። አለዛ የይዋጣልን የጉልበተኛ ስሜት ለሀገር አይጠቅምም።
ህግ እንዲኖር ፍርድ ቤቱ በስነ ስርዓት እንዲዳኝ እንዲህ ነው የምንፈልገው። እኛ በአደባባይ ዳኝነት ሰጪዎች አይደለንም፣ ዜጎች ነን። በፍርድ ቤት በህግ እየተጠየቅን በህግ ምላሽ እያገኘን እንድንኖር ነው ሁላችንም እንደክመውና ምናልባት ይህን የሚመለከቱ ካሉ ትግስታቸውን እና ማንኛውንም አይነት የማይስማማን ሐሳብ አደባባይ ላይ መውጣት ይችላል። እኛ ዳኝነት ሰጪ አይደለንም። ያን የምናደርግበት ሀገር እንፍጠር፣ ህግ የሚዳኘን በህግ የምንዳኝበት ሲስተም እንዲኖረን በትግስት የማይመስለን ሐሳብና ምልክትን ብናይ ኦኬ የኔን ያንተም አደባባይ ላይ የሚወጣበትን ዘመን እናምጣ። እንደሱ ነው። እንግዲህ አሁን የፖለቲካ ኃይሎች ያው እየገቡ ነው ወደ ሀገር ቤት ማለት ነው፣ ሰላማዊ ትግልን ምርጫ አድርገው። ስለዚህ እንዲህ አይነቱ ገና ከጅምሩ መደነቃቀፉ ምናልባት የፖለቲካው ላይ ምንድነው ሊያሳድር የሚችለው ተጽዕኖ ነው? ተጽዕኖ ይኖረዋል። ግን ይሄ የጉዟችን አንዱ መንገድ ነው። መቼም በተለያየ መንገድ ሞክረነዋል። አንዱ አሸናፊ ለመሆን ጉልበት ይዞ ጠመንጃ ነክሶ ማሸነፍ፣ ግን ያ ሰላም አላመጣም። ይኸው እዚህ ደረጃ እስክንደርስ ድረስ ብዙ አመት ብዙ ዘመን ወሰደብን። አሁን ያልሞከርነውን ለመሞከር ነው። ያልሞከርነው የሐሳብ ግጭቶችን የሐሳብ ውድድሮችን በይፋ አድርገን አሸናፊና ተሸናፊ በህግ ሲዳኝ ለማየት ነው ፍላጎታችን። እና በፖለቲካ መድረኩ ላይ ያሉት በሙሉ ሁላችንም እኔን ጨምሮ እንግዲህ ይሄው ፕሮሰሱ ተጀምሯል። የሰበክነውን የለፈለፍነውን ሆነም መገኘት ወይም አለመገኘት የምንዳኝበት ጊዜ ነው። ገና መሰረት መጣል ያለባቸው ነገሮች አሉ። ለውጥ ተጀምሯል። ለውጡ መሬት ይዞ በተቋማት ደረጃ ተደራጅቶ እዛ ላይ አይደለም ያለ ነው። ያ እንዲመጣ በተቋሞች ጥንካሬ በነፃ ፍርድ ቤቱም ይሁን ሚዲያው ይሁን ሁሉም ነገር በተቋም ደረጃ ነፃ ሆኖ እንዲያገለግል የእያንዳንዳችን ድርሻ ነው እና ይሄን እንደ ምልክት ወስዶ ይሄን እንደ ሙከራ ጊዜ ወስዶ ሰከን ብሎ ማሰብ መወያየት ያስፈልጋልና በየትኛውም የፖለቲካ አቋም ያሉ መሪዎች ይሄን ነገር በአደባባይ ከህዝባቸው ጋር በግልጽ የሐሳብ ልዩነትን የማስተናገድ ባህል እንድንጀምር ጥሪ መደረግ አለበት። ያው ነገ ነው እንግዲህ የኦነግ አመራሮችና ሌሎች የጦር አባላትም ቢሆኑ መንገድ ላይ ነው ያሉት። ወደዚህ ሲገቡ ምንም አይነት ሳንካ እንዳያጋጥምና ሂደቱ በሰላም እንዲጠናቀቅ ከድርጅቱ መሪዎች አመራሮችም ከህዝቡ ምን ይጠበቃል ታዲያ? የድርጅቱ መሪዎች ከዚህ በላይ ያውቃሉ ብዬ አስባለሁ። ምክንያቱም የቆሙለት ሐሳብ አለ። ያን የቆሙለትን ሐሳብ የሚቃወም ሌላም ሰው እንዳለ ያውቃሉ። ህዝብ ግን እንደ ህዝብ እንደው የኢትዮጵያን ህዝብ በተለይ አዲስ አበባ አካባቢ ያለውን ህዝብ እስከዛሬም ድረስ የሚከበር ስነ ምግባር ነው ያለው። አሁንም ቢሆን የሚመጡትን የኦነግ አባሎች እያጨበጨቡ እንኳን ለሀገራችሁ መሬት አበቃችሁ፣ እንኳን አብረን በአንድ ሀገር ውስጥ በተለያየ ሐሳብ ልንከራከር ልንወያይ እድሉ ተከፈተና እያጨበጨብን እጃችን እያወለበልን በፍቅር እንድንቀበላቸው ይገባል ነው ማለት። አርቲስትና አክቲቪስት ታማኝ በየነ አመሰግናለሁ በጣም። የተረፍሽ ባክሽ። እኛማ ከውጭ እንደመጣን የመረጥነውን ቤት ዋጋ 40 በመቶን ብቻ በውጭ ምንዛሪ በአባይ ባንክ አስቀምጠን ባንኩ የቤቱን ሙሉ ክፍያ ከፍሎ ቤቱን በረጅም ጊዜ ክፍያን ያስረከበን። እውነትሽን ነው። በሀገርዎ መሬት ቤት የመስራት ፍላጎት ካለው የአባይ ባንክ ልዩ የዲያስፖራ